ዛሬ ደግሞ ፀጉራችሁ እየተበጣጠሰና እየረገፈ እንዲሁም ደግሞ አላድግ ላላችሁ ለፀጉር እድገትና ብዛት በተለይ ከግንባራችሁ ሽበት ላጠቃችሁ እንደኔ ያለ እድሜያችሁ በሙቀት ምክንያት እኔ በጣም እየተቸገርኩ ነው ያለሁት እና ለሱ መፍትሄ የሚሆን ምርጥ የሆነ የሽንኩርትና የቡና ሻምፖ ዛሬ ይዤላችሁ መጥቻለሁኝ። በተለይ ፀጉራችሁ እንዳልኳችሁ በጣም እየተበጣጠሰ እየረገፈ ተቸገራችሁ ይሄንን ብትሞክሩት ቢያንስ እንኳን በየሳምንቱ በተጠባችሁ ቁጥር ፀጉራችሁ በጣም ነው የሚያድገው፣ የሚፋፋላችሁ፣ የሚጠቁርላችሁ እንዲሁም ደግሞ የፀጉራችሁን ወዝ ያሳምርላችኋል። ሰላም ውዶቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ የፀጉር ሻምፖ ነው ይዤላችሁ የመጣሁት። ዛሬ ለራሴ ሻምፖ ስሰራ ሽንኩርቱን በተለያየ ሰርቼላችኋለሁ። ነገር ግን በሻምፖ መልኩ እስከዛሬ ድረስ አልሰራሁላችሁም። እዚህ ጋር በምታዩት መልኩ ወደ አሰራሩ ስንሄድ ዝንጅብልና ቀይ ሽንኩርት አቅርቤያለሁ እዚህ ጋር የሚያስፈልገን ግብአት ዝንጅብልና ቀይ ሽንኩርት ነው። እናንተ እንደመጠናችሁ መጠቀም ትችላላችሁ። ዝንጅብል ለፀጉር እድገት ብዛት፣ በተለይ ፎረፎር ካለባችሁ ከግንባራችሁ ተሸሸባችሁ የዝንጅብል ቅባትና እንዲሁም ደግሞ የዝንጅብል ውሃ ተጠቀሙ። በጣም ነው የሚጠቅማችሁ። ፀጉራችሁን በጣም ነው ጠንካራ የሚያደርግላችሁ። እዚህ ጋር እንደዚህ እንልጠዋለን። ሙሉ ለሙሉ አልጠውም። ንጹህ ከሆነ ባትልጡትም ችግር የለም። በደንብ አድርጋችሁ ጠቡት። እኔ እንግዲህ ስመራመር ያገኘሁት በተለይ ከግንባራችን ያለ እድሜ ሽበት እየተቸግር ያለው ብዬ ሳነብ ራሱ ቀይ ሽንኩርትና ቡና በጣም ፀጉራችን በተለይ ይሄ አላድግ ላለ እንዲሁም ደግሞ ሽበት የሚያወጣብንን እሱን ይቀንስልናል። እያጠቆረው ደግሞ ይሄዳልና እና ምርጥ መድኃኒት ነው። ስለ ቀይ ሽንኩርትና ዝንጅብል ዓለም የመሰከረለት ነው። እኔ ራሴ ምስክር ነኝ። ምክንያቱም ብዙ ጊዜ ቪዲዮ ስሰራ ታያችሁ ቀይ ሽንኩርትና ዝንጅብልን እጠቀማለሁ። ምክንያቱም ፀጉር በጣም ነው የሚያጠነክረው። እኔ አሁን ፀጉሬን ስታጠብ ምንም አይነት ፀጉር ጠብ አትልም መሬት ላይ። ያው ማበጠሪያ ላይ መቼም ቢያንስ እንኳን እስከ 20 ከዛ በላይ ደግሞ እስከ 50 ደግሞ ሊወድቅ ይችላል። ያ ደግሞ ጤናማ ነው። ከዛ የበለጠ መሬት ላይ በጣም ብዙ ከወደቀ ይሄ ደግሞ ፀጉራችን ጤናማ አይደለም ማለት ነው። እዚህ ጋር በምታዩት መልኩ አጥቤ መጥቻለሁ የሚበቃኝን ያህል። በዚሁ አጋጣሚ ደግሞ ለቻናል አዲስ ከሆናችሁ ካደና መጣችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮን ተወደዳችሁ ሼር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ጥያቄ ካላችሁ መልስላችኋለሁ፣ አነባዋለሁ። ከዛ እዚህ ጋር በምታዩት መልኩ ከትፈዋለሁኝ። ከተፍ ነው የማደርገው። ምክንያቱም በኋላ ላይ ስለምንፈጨው እንደዚህ ንብረት ዝንጅብሉን አበዛሽ ካላችሁ ምንም ችግር የለውም። ዝንጅብል በጣም አሪፍ ስለሆነ ለፀጉራችን፣ እንዲሁም ደግሞ ሽታውን እንደ ሽንኩርቱ ሽታውን አንችለውም ካላችሁ ምንም አይነት ሽታ የለውም። በተለይ እኔ ራሱ በጣም ፈርቸው ነበረ። ነገር ግን ዝንጅብል ብቻ ነው የሚሸተው። እንዳይሸት የሚያደርጉ ደግሞ ሌሎችን እንጠቀማለን። ለሻምፖ ላይ ደግሞ ስንጠቀሙ ሻምፖ ስለሆነ ገን ነው የሚታየው ምንም ችግር የለም። እኔ ብዙ ጊዜ ሻምፖች ላይ እንደዚህ ፀጉር የሚሰሩ ላይ አያለውኝ፣ ኮሜንት አነባለሁ እና ኮሜንት ላይ አትኩሩ። ቪዲዮ ስታውና የተጠቀሙትን ታያላችሁ። ከዛ እነኚህ ሽንኩርቱንም አንድ አነስ ያለና ግማሽ ተጠቅሜ ያለው። ከዛ በኋላ እዚህ ጋር መፍጫ አለችኝ፣ ፈጨዋለሁ። ሁሉንም ውሃውን ነው የሚያስፈልገኝ እዚህ ጋር በምታዩት መልኩ፣ ምክንያቱም ውሃውን ነው የምንፈልገው። ይሄንን በነገራችን ላይ የሻምፖ መስራት አንፈልግም ካላችሁ እንደዚህ ራሱ ጁሱን ሰርታችሁ መጠቀም ትችላላችሁ። ከዛ በኋላ መታጠብም ይቻላል። ግን ሁልጊዜ ከሻምፖችሁ ጋር የሽንኩርቱን ውሃ ብትጠቀሙ ፀጉራችሁ በጣም ነው የሚያመሰግናችሁ። የምሬ ነው። ፀጉራችሁ ከመጠን በላይ ነው የሚያድግላችሁ። እዚህ ጋር እንግዲህ በምታዩት መልኩ ሮዝመሪ ተጠቅሜያለሁ። እርጥቡ ቢኖራችሁ በጣም አሪፍ ነው። እኔ ግን ደረቁ ነው ያለኝ። ደረቁን ተጠቀሙ፣ የጥብስ ቅጠል ማለት ነው። ከዛ በኋላ እዚህ ጋር በምታዩት ብርጭቆ በምታዩት እቃ ውሃ ጨምሬበታለሁ። ትንሽ በዛ እንዲልልን ውሃው ማለት ነው። እንዲፈጭልንም ይረዳናል። አንደኛ ትንሽ ሽታውንም ይቀንስላችኋል። ውሃ ጨመር ስታረጉበት ይባዛላችኋል። እዛ እንደዚህ ፍጭት እናደርገዋለን። ከፈጨነው በኋላ በምታዩት መልኩ መፍጫ ከሌላችሁ እሳት ላይ ማንሰርሰር ትችላላችሁ። እሳት ላይ ጥዳችሁ አንፈቅፍቃችሁ ለተወሰነ ደቂቃ እዛ ውሃውን ብቻ መጠቀም ትችላላችሁ ማለት ነው። ከዛ
እዚህ ጋር በምታዩት መልኩ እንግዲህ ንጹህ ጨርቅ አለችኝ። እንደዚህ አይነት ጥቅጥቅ ያለ ቢሆን አሪፍ ነው። ለምን በጣም የደቀቀው ነገር ፀጉራችን ላይ እንዳይጣበቅብን ስንታጠብ በጣም እንዳያስቸግረን። ከዛ እዚህ ጋር በምታዩት መልኩ በደንብ አድርጌ ጨምቀዋለሁ። እኔ እውነት እዚህ ጋር እውነትን ለመናገር ስጨምቀው ዝንጅብል ሽታ ብቻ ነው የሚሸታችሁ። ምንም አይነት ሽንኩርቱ አይሸታችሁም በጭራሹንም ማለት ነው። ከዛ እንደዚህ በደንብ አድርገን ምንም ሳይቀረው በደንብ ጭምቅ እናደርገዋለን ሁሉንም ጁስ እንዲሰጥ። ከዛ ሁሉንም ጁስ ይሰጠና ውሃውን ይሰጠና በምታዩት እንደዚህ ምንም አይነት ውሃ አልቀረኝም። እዚህ ጋር አረፋ ራሱ አውጥቷል። ይህንን እንዲያልኳችሁ ይህን ብቻ መጠቀም ትችላላችሁ። ፀጉራችሁን ከመታጠባችሁ በፊት እንደዚህ ያደርጋችሁ ለ30 ደቂቃ ለ1 ሰዓት አቆይታችሁ ራሱ መታጠብ ትችላላችሁ። ነገር ግን በሻምፖችሁ ሁልጊዜም ብትጠቀሙ ሻምፖ እየቀላቀላችሁም እንዲሁም ደግሞ እንደ ስፕሬት ብትጠቀሙትም ምንም ችግር የለውም። ከዛ እዚህ ጋር በሌላ ጊዜ እሰራላችኋለሁ እሱም በስፕሬት መልኩ ማለት ነው። እዚህ ጋር ከሎሚ ጨምርበታለሁ። ሎሚም ለሽበት እንዲሁም ደግሞ ፀጉራችሁ በጣም ፎረፎር ካለባችሁ እሱን ያስወግድላችኋል። አንደኛ ሽታውን እንትን ይላል ያጠፈዋል፣ ይቀንስላችኋል። ሎሚ ነው የሚሸተው። በጣም ደስ የሚል መዓዛ ነው የሚኖረው። እንዳልኳችሁ ፎረፎር ካለባችሁ እሱን እንዲሁም ደግሞ ሎሚ የፀጉር ማጥቆር ኃይል አለው በነገራችን ላይ ማለት ነው። ፀጉር ያጠቁራል፣ ፎረፎር ያስወግድላችኋል። ፎረፎር ብዙዎቻችሁ ፎረፎር በጣም ተቸግር ያለው የምትሉኛላችሁ እና ፎረፎር ዝንጅብልን ተጠቀሙ፣ የቁርንፍድ ውሃ ተጠቀሙ። ተታጠባችሁ በኋላ ቀጠና አድርጋችሁ አንስርስራችሁ ከዛ በኋላ አለቅለቃችሁ ተው፣ እንዳትታጠቡት ማለት ነው። እሱንም እዚሁ ቪዲዮ ላይ ያለላችሁ ሰርቻለሁ። አመት ሆኖታል። ከዛ በወዲህም ሰርቻለሁ እና ወደ ታች ቪዲዮዎችን ብታዩ ብዙ የሰራኋቸዋሉ። እነሱንም ማየት ትችላላችሁ። ከዛ እዚህ ጋር እንግዲህ እኔ የተጠቀምኩ ቡና ነው ንስኮፊ የተጠቀምኩት። በምታዩት ማንኪያ 3 ተጠቅሜ ያለውኝ። እናንተ እንደሚበቃችሁ ችግር የለም። ቡናውን ወፈር ማድረግም ትችላላችሁ። ሁልጊዜም ቢሆን ሻምፖአችሁን ስትታጠቡ እንደዚህ ባትሰሩ ራሱ ቡናውና ሻምፖን ቀላቅላችሁ ብትታጠቡ ፀጉራችሁ አንደኛ የፀጉራችሁ ከረር በጣም ነው የሚያምረው። ፀጉራችሁ ያድግላችሁ፣ ይፈፋላችኋል። እንዲሁም ደግሞ ቡና የደም ዝውውር ስለሚያነቃቃ በዛ ሰዓት ደማችን ሁሉ ቦታ ስለሚዘዋወር ያን ጊዜ ፀጉራችን ያድጋል። ከዛ እዚህ ጋር እኔ የምጠቀመውን ሻምፖ ነው የምጠቀመው። እንግዲህ ይህንን ስንጠቀም ከኬሚካል ነፃ ያደርገዋል። ይሄ የተጠቀምኳቸው ውህዶች እኔ 2 ማንኪያ ነው የተጠቀምኩት። እናንተ እንደ ፀጉራችሁ ብዛትና ማነስም መጠቀም ትችላላችሁ። ሁለተኛ ደረጃ ደግሞ ወጪ ይቆጥብላችኋል። አንድ ሻምፖ ገዝታችሁ እስከ ዓመት ራሱ መጠቀም ትችላላችሁ። እንደዚህ እያባዛችሁ ስትሰሩ ፀጉራችሁ ጤናማ ይሆናል። ፀጉራችሁ በጣም ነው የሚያምርላችሁ። ከፊት ለፊቱ ድምቅ ብሎ የሆነ አለ አይደለ? ከፊት በተለይ የሚገባባችሁ የሚሸሽባችሁ እሱ በጣም አሪፍ ነው። ፀጉራችን የሴት ልጅ ውበቷ ፀጉር ስለሆነ ፀጉራችን ነው የፊታችን ውበት የሚያሳምርልን። ከዛ እዚህ ጋር በምታዩት መልኩ በደንብ መምታትም ትችላላችሁ። እኔ በደንብ አልመታሁትም። ከውስጥ ታስገባሁ እቃ ላይ ታረኩት በኋላ መትቼዋለሁ በራሱ እቃ ማለት ነው። ከዛ እንደዚህ በምታዩት መልኩ ሽታው ራሱ ያው እንዳልኳችሁ ሎሚውና ሻምፖውን ብቻ ነው የሚሸተው እንጂ ሽንኩርቱ በጭራሽ አይሸተውም። እዛ እዚህ ጋር እንግዲህ እኔ ቃለች እንደዚህ አይነት እቃዎችን እናንተ እቃ ከሌላችሁ በውሃ ሃይላንድ ማረግ ትችላላችሁ። በፈለጋችሁ ባላችሁ እቃ ማረግ ትችላላችሁ። ከዛ በምታዩት መልኩ በጣም ወፍራም ነው፣ አልቀጠነም። ስትታጠቡ እንትን እንዳያስቸግራችሁ ወደ አይናችሁ እንዳይገባባችሁ ማለት ነው። ከዛ በኋላ እዚህ ጋር ገጥሜ አስቀምጠዋለሁ። ይህንን በነገራችን ላይ ሰርታችሁ እስከ ሳምንት ማስቀመጥ ትችላላችሁ ፍሪጅ ውስጥ አንዴ ሰርታችሁ። ነገር ግን ለአንዴ ብቻ የሚበቃችሁን ብትሰሩ አሪፍ ነው። እዚህ ጋር እንግዲህ እኔ በማግስቱ ነው የተጠቀምኩት፣ 1 ቀን አሳድሬ ማለት ነው። ከዛ በኋላ ፍሪጅ ውስጥ ነው ታዲያ የምታስቀምጡ። ከፍሪጅ ውጭ እንዳታስቀምጡ ይበላሻል። ምክንያቱም ውሃ ስለሆነ እንዳይበላሽባችሁ። ከዛ እዚህ ጋር በምታዩት መልኩ እኔ እንግዲህ ቅባት ተቀብቻለሁ። ቅባትና እንዲሁም ደግሞ ቀይ ሽንኩርት እና ቡና ከፊት ለፊቴ በእሱ አድርጌ አሸታ አድርጌዋለሁ። ምክንያቱም እንዳልኳችሁ ከግንባሬ ነው፣ በቃ ሌላው ቦታ ምንም ሽበት የለኝም። ከፊት ለፊቴ አንደኛ የሚመጣበት መንስኤ ምንድነው? ስመራመር በተለይ ምግብ የምንሰራ ሙቀት ቦታ ያለን ሰዎች
ወዲያውኑ ይሄ የግንባራችን ቶሎ የሚሸብትበት ምንድን ነው? ሙቀት ቶሎ የማግኘት ኃይል ስላለው እንደገናም ደግሞ የምግቡ ሽታ ላቦቱ ያያ ነገር ስለሆነ ቶሎ የግንባራችን ይሸብታል ማለት ነው። በተለይ ኢጃብ የምንለብሱ እንደኔ እኔ ኢጃብ ነው በጣም እየለበስኩኝ ከፊት ለፊት ከኋላ ይሄ ክፍት ስለሚሆን ምን ይሆናል ፊት ለፊት ያለችው ብቻ እሳቱ ስለሚያገኘው የእሳቱ ላቦት ያያ ነገር እንትን ይላል ያሸብተዋል ማለት ነው። ሆኖም ግን ምንም አይደለም። እኛ ጤና ዋናው ነገር እናንተ እንዳይበዛ መንከባከብ፣ እንደዚህ እንዳይበዛብን መንከባከብ። ከዛ ሌላው የሚወጡት እየጠቆረ ጤናማ ፀጉር እንዲወጣ ያደርገዋል ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ በደንብ አድርጌ ታሸሁት በኋላ ይሄንን ማስያጅ አድርጋችሁ ቢያንስ ለ10 ደቂቃ ቆዩት። ፀጉራችሁ ላይ ለ10 ደቂቃ ቆይታችሁት ከዛ ታጠቡ። ድጋሚ 2 ጊዜ እኔ ፀጉሬ የምታጠበው 2 ጊዜ ነው። ይሸታል ብላችሁ ተፈራችሁ በይቅርታ ኮንዲሽነር ማድረግ ትችላላችሁ፣ መጨረሻ ላይ ፀጉራችሁን ከታጠባችሁ በኋላ ማለት ነው። ከዛ እንደዚህ ማስያጅ አድርገዋለሁ በደንብ አድርጋችሁ በደንብ ደም ዝውውራችሁ እንዲነቃቃላችሁ። ከዛ በኋላ እንግዲህ እኔ ፀጉሬን ተታጠብኩ በኋላ ይሄን ይመስላል። ያው አልጨረስኩም፣ ቅባት ስቀባ ያው ላሳያችሁ ብዬ ነው እንጂ ፀጉራችሁ በጣም ነው የሚያምርላችሁ። ጫፉን ልስልስ ነው የሚያደርግላችሁ። ያው ሎሚው ትንሽ የፀጉራችሁ ታጠባችሁ በኋላ ከረደደ ሊመስላችሁ ይችላል። ነገር ግን ሎሚው ነው፣ ምንም ችግር የለውም። ቻው፣ ወዳችኋለሁ። ላይክ ሰብስክራይብ ማድረግ